በትዳር ላይ ትዳር ማግባትስ በፍጹም ከውሸት የራቀ ከእውነት የራቀ ነው። ከውሸት የራቀ ነው። ከእውነት የራቀ እሺ። የአማርኛ ችግር ሊሆን ይችላል። እኔ ኦሮምኛ አፌን የፈታሁት አልኖርክም። ዶክተሪ 2018 ድረስ እኔ ቤት አብረን አልኖርንም። በፍጹም ህዝብ የለም፣ አገር የለም፣ ጎረቤት የለም። ለደስታ ለሐዘን አልሄድንም። ልጄን ለመጠየቅ የመጣሁበትን ቆጥረሽ ከሆነ እንዴ አድረ ነው እንዴ ቤት ገብተ መኪና ይዘህ ነው የምትገባው? አላደርክም? በፍጹም። መች ነው የመጨረሻ ዳር? መች ነው? ቀኑን አላስታውሰውም፣ ቆይቷል ማለት እኔ አስታውሳለሁ። በዚህ ቀን ነው ልልሽ አልችልም። እሱ ወሬ በመለቃቀምና በእንትን አይደለም። አይ ወሬ ለቃቀም ሳይሆን እውነታና እውነታ እኔ እናንተ ነን አብረን የኖር ነው አይደለ? ሌላ ሰው አይደለም የሚነግረን። ኤልስ ቻሊ ስሚ እስኪ ሀሳቡን እንስማውሽ። በትክክል እውነት ፍለጋ ከሄድሽ እውነትን ነው የምፈልገው ካልሽ በአባ ገዳ ጀምረሻል። እዚህም ተናገር። በኢትዮጵያ ሕዝብ ፊትስ መጠየቋ ምንድነው? በፍትህ አካላት መሄዷ የትም መጠየቋ ፍርድ ቤት ህግ የኢትዮጵያ ሕዝብ ይፍረደኝ ማለቷ አንተ ጋር እውነት ካለና አባገዳ ብቻ ይወሰን። ሲጀመርም እኮ ወደ ክስ ወደ ማንንም አትጂ፣ ለማንንም አትናገሪ፣ አንድ ወር ጠብቂኝ ችግሩን ፈታዋለህ በእኔና ያለችኝ ነው ምነግርልህ። መልሽ በፍጹም አላልኳትም። ይሄው አባገዳ ጋር ይልሽ አሁን ይኸውልህ ቸርችም ይሁን ቸርችም ሄደሻል አይደል? አባገዳም ሄደሻል፣ ፓርቲ ቢሮም ሄደሻል፣ ምንድነው ከንቲባ ቢሮም ሄደሻል፣ ምንድነው የሴቶችና ምናምን ጉዳይም ሄደሻል። አሁን ሚዲያ እንትንም ምንድነው የግረኛ ሚዲያም ሄደሻል። ፕሬዚዳንት ቢሮም ሂጂ፣ ጠቅላይ ሚኒስትር ቢሮም ሂጂ። ከእውነት ላይ ማንም ሊጨምርበት ሊቀንስም አይችልም።